ጆርዲ ስላላት ፐርሰናሊቲ ያንን ነገሮችን ለማለት ነበረ። በእርግጥ አላውቃትም ፐርሰናሊ፣ ግን ከምትሰራው ስራና ከወጣው ቪዲዮ ተነስቼ እንደኔ አስተያየት በኃይል እየገፋች ነው ያለችው እና ያንን ለማድረግ የሚያስፈልግ ፐርሰናሊቲ ያለ ከጀርባው ማለት ነው። ሁላችንም ያንን ልናደርግ አንችልም የምታደርገው ነገር፣ ምክንያቱም ያለው ሶሳይቲ በገፋችበት ልክ ሊገፋት እንደሚችል ትረዳለች። እንዳያት ስማርት ሴት ነች እና ትረዳዋለች። ግን ያም ሆኖ ነገሮችን ሪስክ አድርጋ ፑሽ እያደረገች ነው ያለችው። አሁን የምትሄድበት አካሄድ ትክክል ነው ትክክል አይደለም የሚለው ላይ መግባት አልፈልግም። ምክንያቱም ትክክል ነው ትክክልም አይደለም ብዬም አላምንም። ምክንያቱም እያንዳንዱ ለውጥ መጀመሪያ ላይ ኃይል ይጠቀማል። ራሳችን ላይ እንኳን ስንሰራ እሺ ባዮች ከነበርን ሁሉ ነገር ተቀባይ ከነበርና አንዳንድ ጊዜ እዚህ ድረስ ሲደርስብን የምንሄድበት ባህሪ የዛሳ ላይ ጽንፍ ሊሆን ይችላልና በኃይል ነው የምንሄደው እና ከተወሰነ ጊዜ በኋላ ኦኬ መሀል ላይ ልንገባ እንችላለን። እኛ ሶሳይቲ ላይ የሴቶችን ነገር በተመለከተ ነገሮች ከጀመሩ ጥቂት ጊዜያቸው ነው። ስለዚህ ማንኛውም ለውጥ ነገርየው በስቶ ሲበጠስ ጫፍ ላይ ከመሄዱ አንጻር ኖርማል ነገር ነው እየሆነ ያለው። በእርግጥ ጫፍ ላይ መቆየቱ ትክክል ነው ብዬ አላምንም። ላያችን ላይ ስንሰራ ማለት ነው ከአንድ ባህሪ ልንነጠቅ ኃይል መጠቀም ሊኖርብን የሚችልበት ጊዜ አለ። አንገርን የምንጠቀምበት ጊዜ አለ። አንድን ሰው ከአንድ ሀዘን ለማውጣት ወይም ደግሞ አንድን ሰው ለራሱ መቆም እንዲጀምር ለማስተማር አንገርን የምንጠቀምበት ጊዜ አለ። ከተወሰነ ጊዜ በኋላ ራሱን ለመጠበቅ የሚያስችል ኢጎ ቢውልድ ካደረገ በኋላ አሮጋንት እንዳይሆን ደግሞ የምንመልሰው ነገር አለ። ስለዚህ ይሄ ወደ ጫፍ የመሄድ ሂደት ተፈጥሮ ላይ ያለ ሂደት ይመስለኛል። ቴራፒ ላይም አለ። ይህንን ጫፍ ድረስ የመውሰድ ሂደት ሶሳይቲ ላይ የሚወስዱ ሰዎች ከታሪክም አንጻር ብዙዎች አይደለንም። ብዙዎቻችን ወይ ከኋላ ቀርተን እንከተላለን ወይም ደግሞ ራሳችንን ለማውጣት ጸጥ ብለን ራሳችንን ብቻ ይዘን እንወጣለን። ስለዚህ እነኚህ መጀመሪያውን ፒክ የሚያደርጉ የመጀመሪያውን ነገር የሚጋፈጡ ሰዎች የሆነ አይነት ፐርሰናሊቲ ያላቸው ያንን ነገር ማንሳት እንዲችሉ አድርጎ የሚያስችላቸው ባህሪ ማለት ነው። ያው እያንዳንዱ ሰው የራሱ የሆነ ጥሪ አለው፣ የራሱ የሆነ መንገድ አለው እና እያንዳንዳችን እናስፈልጋለን። አንድን ለውጥ ለማምጣት መጀመሪያ የሚሰብሩ ወታደሮች ያስፈልጋሉ። ነገሮችን መጀመሪያ የሚጋፈጡ ወታደሮች ያስፈልጋሉ። ከዛ በኋላ ደግሞ ነገሮችን ባላንስ ላይ ማምጣት የሚችሉ ሰዎችም ያስፈልጋሉ። እነሱ ደግሞ ሌላ አይነት ፐርሰናሊቲ ያስፈልጋቸዋል። የበለጠ ዲፕሎማት የሆነ ፐርሰናሊቲ ያስፈልጋቸዋል። ነገሮችን መሀል ላይ ለማምጣት የሚጥሩ ሰዎች ማለት ነው። እስከ ሰው ሁሉ አንድ አይነት ነገር መጠበቅ አንችልም። አሁን እያዩ ያለሁት ጆርዲን የሚደግፉ ወገኖች አሉ። እዛ ላይ ደግሞ በጣም የሚያጣጥሏት ወገኖች አሉ እና እንደኔ አስተያየት ሮሏን እያደረገች ነው። የእሷ ሮል ይሄ ነው። ፐርሰናሊቷ የሚፈቅድላት ይሄ ነው። እንዲሁም ደግሞ ሶሳይቲያችንም እንደዚህ አይነት ሰዎችም ያስፈልጉታል። ምክንያቱም ሁላችንም ዲፕሎማት ብንሆን የመጀመሪያውን ብሬክ ትሩ የሚያደርጉ ሰዎች ማድረግ የሚችሉ ሰዎች አይኖሩም ነበር። የመጀመሪያውን ብሬክ ትሩ የሚያደርጉ ሰዎች ደግሞ ብቻ ብንሆን ኖሮ ተፋጭሰን እናልቅ ነበር። ምክንያቱም መሀል ላይ የሚያመጡ ሰዎች እና ባላንስ እንድናደርግ የሚያደርጉት ሰዎች አይኖሩም ነበር። ባላንስ የሚያደርጉት ሰዎች የበለጠ ጥበብና ማስተዋል ዲፕሎማቲክነት ጠይቅባቸዋል። ብሬክ ትሩ የሚያደርጉ ሰዎች ደግሞ ከሬጅ ያስፈልጋቸዋል። ፍርሃት እና ከሬጅ ያስፈልጋቸዋል አብሯቸው እና እነኚህ ሁለቱ ባህሪያቶች ሲጣመሩ ይህንን ኃይል ያገኛሉ። ፍርሃቱን ለማምለጥ የሚያጋፍጣቸውን ኃይል ያገኛሉ እና ፍርሃትና ከሬጅ የሚሉትን ነገር ያጣመረ ባህሪ ያስፈልጋል። የፈለኩት ምንድን ነው? ሁላችንም እዚህ ሶሳይቲ ውስጥ እናስፈልጋለን። እያንዳንዳችን የራሳችን የሆነ ስራ አለ። የአንዳችን ስራ ከአንዳችን ጋር ስለማይመሳሰል የአንዳችን ፐርሰናሊቲ የሚደግፈው ነገር የሌላውን ስለማይደግፍ ግዴታ መነቃቀፍ አለብን ብዬ አልገምትም። እያንዳንዱ ሰው የራሱን ድርሻ ነው የሚሰራው።